ሰላም ጤና ይስጥልን ውድ የሀቅ ሚዲያ ተከታታዮቻችን የዕለቱን ዋና ዋና በዜናዎች ወደ እናንተ ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁን ቆዩ። የዩኒቨርሲቲ ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ በ2019 የትምህርት ዘመን ተግባራዊ መሆን ይጀምራል። የጂንካ ሆስፒታል ሜዲካል ዳይሬክተር ለመገናኛ ብዙሃን መረጃ መስጠታቸውን ተከትሎ ከኃላፊነታቸው ተነሱ። በአፍሪካ ቀንድና በቀይ ባህር ቀጠና ግብጽ የበላይነቷን ለማስጠበቅ በጂኦፖለቲካዊ፣ ወታደራዊ፣ ፖለቲካዊ ጣልቃ ገብነት ላይ ስታተኩር ኢትዮጵያ በበኩሏ በጂኦ ኢኮኖሚካዊ ወይም ልማትና ኮሪደር ግንኙነት ላይ ያተኮረ አካሄድ እየተከተለች መሆኑን አንድ ትንታኔ አመለከተ። እነዚህና የመሳሰሉትን ዜናዎች ወደ እናንተ ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም አዳዲስና ትኩስ መረጃዎች ወደ እናንተ እንዲደርሱ የደውል ምልክቷን በመጫን ቤተሰብ ሁኑ። መልካም ቆይታ። ህዳር 3 2018 የኢትዮጵያ ጤና ሚኒስቴር የሰጠውን ጋዜጣዊ መግለጫ በደቡብ ክልል ጂንካ ከተማ ማርበርግ የተሰኘው ቫይረስ መከሰቱ አረጋግጧል። በሚኒስትሯ ዶክተር መቅደስ ዳባ የተሰጠው መግለጫ እንደሚያመለክተው ቫይረሱ በአገሪቱ መታየት የጀመረው ህዳር 3 ጀምሮ አስቸኳይ ምርመራ ምላሽ እየተሰጠ መሆኑን ተናግረዋል። ሚኒስትሯ መቅደስ ዳባ እንደተከሰተ የተናገሩት ማርበርግ የተሰኘው በሽታ ከዚህ ቀደም በ1967 ዓ.ም በጀርመን ተከስቶ እንደነበረ ጠቁመዋል። በሽታው ላለፉት ጊዜያት በሀገር አቀፍና በዓለም አቀፍ ደረጃ ተከስቶ ያለፈ ሲሆን ከዚህም ቀደም በ12 ሀገራት ታይቶ የነበረ በሽታ መሆኑን አስረድተዋል። ከነዚህም ውስጥ በአፍሪካ ሀገራት ቀዳሚዎቹ ሲሆኑ ጋና፣ ታንዛኒያ እና ሩዋንዳ ተጠቃሽ ናቸው ብለዋል። ማርበርግ የተባለው በሽታ የታየው ህዳር 3 አንስቶ በ17 ናሙናዎች የተወሰደ ሲሆን ከነዚህም ውስጥ 3 ዜጎች በበሽታ መያዛቸው ተረጋግጧል። በቫይረሱ ምክንያት እስካሁን 6 ሰዎች ህይወት ማለፉ የተገለጸ ሲሆን 3ቱ ከበሽታው ጋር ቀጥታ የተገናኙ ሲሆን ቀሪዎቹ ደግሞ በተዘዋዋሪው የበሽታ ተጠርጣሪ መሆናቸውን ዶክተር መቅደስ ዳባ አስታውቀዋል። ከበሽታ ንክኪ ያላቸው የመለየት ስራ ቀዳሚ ትኩረት እየተሰጠው መሆኑን ያነሱት መቅደስ ዳባ የተጎዱ ቦታዎችን የመለየት ስራ እየተሰራ እንደሚገኝ ከክልል ጤና ቢሮዎችና ከኢንስቲትዩቶች ጋርም በጥምረት እየተሰራ እንደሚገኝ አስታውቀዋል። አክለውም በበሽታው የታመሙ ዜጎች ያገኟቸው ሰዎች ጨምሮ የሄዱበትን ቦታ የመለየት ስራ እየተሰራ መሆኑን አስታውቀዋል። የበሽታው መከሰት በሀገሪቱ ምርመራ አቅምና የምርመራ አቅምን የማሳደግ የቻለበት እንደሆነ ተናግረዋል። ምርመራ የሚደረግባቸው ኪቶችን ለመለየትና ማቆያ ቦታዎችን ስራ ሁሉ በክልሎች ላይ እንዲዘጋጅ እየተደረገ እንደሆነ ይገኛል። በሽታው የታየባቸው ቦታዎች የሕክምና ቁሳቁሶችን ጨምሮ ድጋፍ እየተደረገ እንደሚገኝ አንስተው በሽታው በንክኪ የሚተላለፍ በመሆኑ ጥንቃቄ እንደሚገባ አሳስበዋል። የመለየትና የማረጋጋት ስራ እየተከናወነ እንደሚገኝ ገልጸው በሽታው በብዙ ህመሞች ጋር ቀረቤታ ያለው ምልክት የሚያሳይ በመሆኑ ጥንቃቄ አብዝቶ እንደሚያሻ መሆኑን አስታውቀዋል። ዜጎች ህሙማን መጠየቅ ሲፈልጉ ጥንቃቄ እንደሚያስፈልግ ገልጸው በበሽታው ህልፈት የሚዳረጉ ዜጎችን አስመልክቶ መመሪያዎች አማካኝነት የቀብር ስነስርዓታቸው እንደሚፈጸም ጠቁመዋል። በሽታው ከሌሊት ወፍ የመጣ እንደሆነ ተገልጿል። በሽታው ሙሉ ለሙሉ መዳን የሚችል መድኃኒት የለውም። ሊያግዙ የሚችሉ ግብዓቶች ወደ ሀገር ውስጥ የማስገባት ጥረት እየተደረገ እንደሚገኝ ዝርዝር መግለጫ ሰጥተዋል። በተጨማሪም ዶክተሯ ስለ በሽታው የሰጡትኝ ሰፊ ማብራሪያ ነበር። የማርበርግ ቫይረስ መተላለፊያ መንገዶችና መከላከያ ዘዴዎችን የተናገሩ ሲሆን የማርበርግ ቫይረስ ወረርሽኝ መልክ የሚከሰት የደም መፍሰስና ትኩሳት ህመም ሲኖረው በሰዎችና በሌሎች እንስሳት ላይ የሚከሰት ነው ብለዋል። ከበሽታዎቹ ከተጋለጡ ከ2 እስከ 9 ቀናት ባሉት ቀናቶች ውስጥ የሚታዩ ምልክቶች አሉ። በአፍና በአፍንጫ ወይም በቆዳ ስር ደም መፍሰስ፣ ከፍተኛ ትኩሳት፣ ብርድ ማለትና ራስ ምታት፣ የጡንቻና የጀርባ ህመም፣ ማቅለሽለሽ፣ የሆድ ህመምና ተቅማጥ፣ ደረትና ጀርባ፣ ሆድ ላይ አጉልቶ የሚታይ ሽፍታ ናቸው። እነዚህ የሚከሰቱ ከሆነ ወደ ከፍተኛ ተቋማት መሄድ እንደሚገባ ተናግረዋል። በሽታውም የሚተላለፍባቸው መንገዶች አሉ። ከበሽተኛ ደም፣ ሽንት፣ እንባና ሌሎች ፈሳሾች ጋር የሚፈጠር ቀጥተኛ ንክኪ፣ የታመመ ወይም የሞተ ሰው የሰውነት ፈሳሾች ጋር የሚነካኩ እንደ ልብስ፣ አልጋ ልብስ፣ መርፌና ሌሎች መገልገያዎች ጋር የሚኖር ንክኪ። በተጨማሪ በሽታው ከተያዙ የሌሊት ወፎች ወይም ከሰዎች ቀጥታ የሚተላለፍ በሽታ ነው። ከነዚህም ውስጥ የበሽታው ዋና ዋና መከላከያ መንገዶች ተብለው የተዘረዘሩትን ዶክተሯ በዝርዝር ይዘዋቸው ቀርበዋል። ከተዘረዘሩ ምልክቶች ወደ ሕክምና ተቋም መሄድ፣ የታመመ ሰው ጋር ንክኪ ካሉት፣ ትኩሳት ወይም ህመም ካለ በአፋጣኝ ወደ ጤና ተቋማት መሄድ፣
በሞት የሚከሰትበት ጊዜ የአስክሬን ባለሙያዎችን በማዘጋጀት መቅበር፣ አላስፈላጊ የቀብር ስነ ስርዓትን ማስቀረትና ንክኪ ያላቸውን ቁሳቁሶች ማስወገድ፣ ከታመመ ሰው ደም ፈሳሽ ንክኪ ራስን መጠበቅ፣ ለታመመ ሰው እንክብካቤ የምናደርግበት ጊዜ መከላከያ ዘዴዎችን ማለትም በአፍና በአፍንጫ መሸፈን፣ ማክስ ማድረግ፣ የእጅ ጓንት መጠቀም፣ እጅን ሳኒታይዝ እና በሳሙና በውሃ በአግባቡ መታጠብ እንደሚገባ የጤና ሚኒስትሯ አጥብቀው ተናግረዋል። በተጨማሪም የኢትዮጵያ ጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በደቡብ ክልል የማርበርግ ቫይረስ በሽታ መከሰቱ ሳቢያ በሁሉም ጤና ተቋማት የማርበርግ በሽታ መሰል በሽታዎችን ለይተው አፋጣኝ ሪፖርት እንዲያደርጉ ጥብቅ ትዕዛዝ ሰጥተዋል። ይህም ትዕዛዝ የተሰጠው ህዳር 8 ቀን 2018 ባለው መረጃ መሰረት 3 ሰዎች በቫይረሱ መሞታቸው ከተረጋገጠ በኋላ ነው። በአጠቃላይ በማርበርግ ምልክት አሳይተው ህይወታቸው ያለፈ ሰዎች ቁጥር 6 መድረሱ የተገለጸ ሲሆን ከእነዚህ ሰዎች ጋር ንክኪ የነበራቸው 129 ሰዎች በቅርብ ክትትል ስር ይገኛሉ ሲል ሚኒስትሩ አስታውቋል። ከዚህ ጋር በተያያዘ የጂንካ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም አስራት ስለ ሄሞራጂክ ቫይረስ ሰፊ ትንታኔ መረጃ ለመገናኛ ብዙሃን መስጠታቸውን ተከትለው ከኃላፊነታቸው ተነሱ። የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር በአካባቢው የተከሰተውን የሄሞራጂክ ፊቨር የሆነውን እንደተገመተ የተላላፊ በሽታ መሞታቸውን ገልጸው ለመገናኛ ብዙሃን መረጃ መስጠታቸውን ተከትለው ከኃላፊነታቸው ተነሱ። ዋዜማ የደቡብ ክልል ዜና ጤና ቢሮ ከሆስፒታል ምንጮች እንደሰማቸው የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም አስራት ለአንድ ዓለም አቀፍ ሚዲያ ሄሞራጂክ ቫይረስ የተባለ እንደተገመተ በሽታ ሳቢያ ሐኪሞችን ጨምሮ ሰዎች መሞታቸውን ገልጸው መረጃ በመስጠታቸው ከሆስፒታሉ ስራ አስኪያጅነታቸው ሚኒስትሩ ሐምዲክ የተባለው ደብዳቤ ህዳር 5 2008 ከኃላፊነታቸው መነሳታቸው ተነግሯል። ዶክተሩ ከኃላፊነታቸው ከመነሳታቸው በፊት ወደ ሆስፒታሉ መጥተው የታከሙ 4 በሽተኞች አንዱ በህይወት እንዳለ እና የተሻለ የሚባል የጤና ሁኔታ ላይ እንደሚገኝ ገልጸው 2 የሆስፒታሉ የጤና ባለሙያዎችን ጨምሮ እስካሁን 6 ሰዎች በተመሳሳይ ምልክት በማሳየታቸው ህይወታቸውን ማለፉን ለዶይቼ ቬለ በይፋ መናገራቸው ተገልጾ ነበር። ወደ ሌሎች አጫጭር ዜናዎች እንለፍ። የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ ወጣ። በካናዳ የውጭ ጉዳይ መስሪያ ቤት አማካኝነት የወጣው ይህ ማስጠንቀቂያ ወሳኝ ላልሆነ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳትሄዱ የሚል መልእክት ያለው ሲሆን ለዚህም የተሰጠው ምክንያት የእርስ በርስ ግጭት፣ አመጽ፣ የጦር መሳሪያ ግጭትና የማርበርግ በሽታ ስርጭት ናቸው። የጸጥታ ሁኔታው ድንገት ሊባባስ እንደሚችል አሳስቦም ይህ ማስጠንቀቂያ አዲስ አበባ እንደማይመለከት አስታውቋል። ይሁን እንጂ ወደ አዲስ አበባ የሚጓዙ ዜጎችን ቢሆኑ ከፍተኛ ጥንቃቄ ማድረግ እንዳለባቸው ገልጾ በከተማ ውስጥ ወንጀል መጠኑ ከፍተኛ መሆኑን በሌሎች የሀገሪቱ ክፍሎች እየተካሄደ ያለው የትጥቅ ትግልም ያለምንም ማስጠንቀቂያ ወደ ከተማው ሊዛመት የሚችል እድል እንዳለው አስታውቋል። ይህ ማስጠንቀቂያ እንዳለው የካናዳ ዜጎች ከኢትዮጵያ ከአዲስ አበባ ወደ አማራ፣ ትግራይና ቤንሻንጉል ጉሙዝ ክልሎች ፈጽሞ መጓዝ የለባቸውም። እንዲሁም ወደ ጋምቤላና ሲዳማ፣ በኦሮሚያ ክልል ደግሞ ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምዕራብ አርሲ ዞን እና ወደ መሃል ደግሞ እርስ በርስ ግጭት እንደሚኖር ሊገታ እንደሚገባ አውሮፕላን ጥንቃቄ ሰለባ እንዲሆኑ ለህዝቡ ማስጠንቀቂያ ሰጥቷል። የተከበራችሁ የዩቲዩባችን አድማጭ ተመልካቾች ስላዳመጣችሁን እጅግ እናመሰግናለን። የዕለቱን ዜናዎች እንደዚህ ይመስሉ ነበረ። መልካም ቆይታ